ፋና እኔና አንቺ ጓደኛሞች አይደለንም እንዴ? ያውም የልብ ነው። ካንቺ ውጭ ሌላ ምን ጓደኛ አለኝ? እስከ ዛሬ መጨነቅሽን እንጂ ያስጨነቀሽን ነገር ነግረሽኝ አታውቂም። ከኔ የምትጠብቂው ነገር አለ እንዴ? ዴቭን ዛሬ የመጨረሻ ማስጠንቀቂያ ሰጥቼዋለሁ። ይህም ማስጠንቀቂያ ስለ ግንኙነታችን ለአብርሃም ካልነገረው የኔና የሱ ጉዳይ እንዳበቃለት ነግሬዋለሁ። አብርሃም ያንቺ ወንድም ብቻ ሳይሆን የሱም ጓደኛ ነው። አንቺን ለማግኘት ሲል እሱን ሊያጣው ይችላል። ይሄ ድብብቆች ስልችት አለኛ። እኔ እንዳንቺና እንደ አብርሃም ነው መሆን የምፈልገው። እንዴ ፍቅር ለአደባባይ ካልሆነ ምንም ፍቅር ሆኖ? የዳዊትን ፍቅር ስታገኝ የወንድምሽን ፍቅር እንደምታጭ ግን አስበሽበታል? እኔንም እኮ ጭንቅ ያለኝ እሱ ነው። ብተውም ጭንቀት ባስበውም ጭንቀት ነው የሆነብኝ። ግን አብርሽ ምን የሚል ይመስልሻል? አብርሃም ከኔ አንቺን መርጧል። አንቺ ደግሞ ከአብርሃም ዳዊትን መርጠሻል። ሁላችንም ካፈቀርነው ሰው ጋር መታመም ነው ዕጣ ፈንታችን። ዕጣ ፈንታ ደግሞ ይመርጠናል እንጂ አንመርጠውም።